ቤተክርስቲያናችን ውስጥ የሚከበር ጻድቅ እንጂ የሚመለክ ቅዱስ የለም። የሚከበር ሰማዕት እንጂ የሚመለክ ቅዱስ የለም። ሌሊት የሄደበት ምክንያት ሶስት ምክንያቶች አሉ አባቶቻችን የዘረዘሯቸው። ከእግዚአብሔር የሚማርበት አደረገው። ነገራችን ላይ አንድ አምልኮ ይፈጽምበታል፣ ሁለት ከእግዚአብሔር ይማርበታል። ሁለት ነገር ይጠቀምበት። እንዲህ አለው እግዚአብሔር ነው ሊቅና አምር ብከ ከማማ መጻይከ ከእግዚአብሔር አካል ዘማካል ባህሪ ተንባሪ ተወልደ እንደመጣ ከመትኩር መምህር ሆነ እንደመጣ እናመናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአመ ወእትማጸን ክህደተ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። ቅዱስ ቅዱስ ተብለህ የምትመሰገን ሰማያትን ፈጥረህ ጌትነትህን ምድርን ፈጥረህ ባለጠጋነትህን እሳትን ፈጥረህ ኃያልነትን የነገርኸን የአባቶቻችን አምላክ የሠራዊት ጌታ እግዚአብሔር አምላካችን ሆይ ባለፈው ኃጢአታችንና በደላችን መጠን ተቆጣጣሪ ሳታጠፋን እንደ ታጋሽነትህ ታግሰን እንደ ማሪነት ይቅር ብለህ እስከዚህ ጊዜና ሰዓት ስለጠበቅከን ከነገር ሁሉ አስቀድመን አንተን እናመሰግንሃለን። የተከበራችሁ ተወደዳችሁ ኦርቶዶክሳውያን እናቶችና አባቶች፣ ወንድና ወንድሞች፣ ህፃናት እስከዚህ ድረስ በጠበቀንና በከበረን በቸር አምላካችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን አንደበቱን የቸረና ያለገሰን የአባቶቻችን አምላክ እግዚአብሔር አሁን በድጋሜ ስሙ ለዘላለም የተመሰገነ ይሁን። እሱን ጠርተን እሷን የማንተዋት አማላጃችን የሁላችን መመኪያ የዓለም ንግስት የዓለም መመኪያ እመቤታችን ቅድስት ማርያም እንደ ክብሯ መጠን ክብር ምስጋና ይድረሳት። ሌሎችም ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ ዛሬ ያው እንደ የዐቢይ ጾም ሰባተኛ ሳምንት ላይ ነው የምንገኘው። ሰባተኛው ሳምንት እንደማንኛውም የዐቢይ ጾም ሳምንታት የራሱ ሆነ ስያሜ ያለው ቀኑ በዛሬ ቀን ዛሬ ጀምረን የምናስበውና የምናከብረው ሳምንታችን የዐቢይ ጾም ሳምንት ኒቆዲሞስ በመባል ይታወቃል። እንግዲህ ኒቆዲሞስ ምስጢረ እግዚአብሔርን፣ ምስጢረ ቤተክርስቲያንን፣ ምስጢረ ጥምቀትን ከእግዚአብሔር የተረዳበት እግዚአብሔርም ደግሞ ምስጢረ ጥምቀትን ለኒቆዲሞስ ያስተማረበትና የገለጸበት ቀን ስለሆነ በኒቆዲሞስ ስም እንዲሰየምና ኒቆዲሞስ እንዲታሰብበት ምክንያት ሆኗል ማለት ነው። እንግዲህ በዚህ ቀን ያው አንደኛ የመጀመሪያው ኒቆዲሞስ ይታሰብበታል። እንግዲህ ኒቆዲሞስ ይታሰብበታል ስንል በዚያው አጋጣሚ ስለመታሰቢያ የተወሰነ ለመሄድ እንችላለን። ኒቆዲሞስ በዚህ ሳምንት እንዲታሰብ የእግዚአብሔር ፈቃድ ነው፣ የቤተክርስቲያን ፈቃድ ነው፣ የመምህራን ሐሳብ ነው። እንግዲህ መታሰቢያ ስንል ቤተክርስቲያን በተለያየ ጊዜ የተለያየ ሰዓት ቅዱሳንን የምታሰብባቸው ቀናትና ቅዱሳን የምታስባቸው ጉዳዮች አሏት። ቅዱሳንን በቤተክርስቲያን ታስባቸዋለች፣ በመስቀሉ ታስባቸዋለች፣ በታቦቱ ታስባቸዋለች፣ በቤተ መቅደሱ ታስባቸዋለች፣ በመጽሐፉ ታስባቸዋለች። በተለያየ መንገድ ቅዱሳንን ቤተክርስቲያን ታስባለች። እንግዲህ ቤተክርስቲያን ቅዱሳንን ስታስብ ልብ ወለድ አይደለም። እግዚአብሔር ስላዘዛት፣ እግዚአብሔር ስላስተማራት፣ እግዚአብሔር ስለፈቀደ ቅዱሳንን ታስባለች። እንግዲህ ቅዱሳንን ስናስባት ብዙ ሰዎች ቅዱሳን እንደምናመልክ ቅዱሳንን ጻድቃን እንደምናመልክ የሚገምቱና የሚያስቡ ሰዎች አሉ። ይሄ ከስህተት የመነጨ ወይም ካለመማር ወይም ካለማወቅ የመነጨ ሐሳብ ነው እንጂ ቤተክርስቲያናችን ቅዱሳንን የምታስብበት መንገድ ለማምለክ ሳይሆን ቅዱሳንን ለማክበር ነው የምትጠቀመው። በነገራችን ላይ ቤተክርስቲያናችን ውስጥ የሚከበር ጻድቅ እንጂ የሚመለክ ቅዱስ የለም። የሚከበር ሰማዕት እንጂ የሚመለክ ቅዱስ የለም። የምታስባቸውም እግዚአብሔር ስላለ ነው። ሁለት ጥቅሶችን ብቻ አይተን ወደ ዋናው ትምህርታችን እንሄዳለን። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ ያለችውን ሐሳብ ብቻ ተረድተን ጠቅሰን ማየት እንችላለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማርያም እንተ ፍረት የምትባለዋ ሽቱ አምጣ የቀባችው ሴት ስለሷ የተናገረው ነገር አለ። ሽቱ አምጣ ከቀባችው በኋላ ሐዋርያት ካንጎራጎሩ በኋላ ነዳያን ከእናንተ ጋር ይኖራሉ፣ እኔ ከእናንተ ጋር አልኖርም ብሎ ትምህርቱን ከሰጣቸው በኋላ ነገር ግን እሷ ያደረገችው ለኔ መልካም ነገር ነው ብሎ እሷ ያደረገችው ነገር በወንጌሉ ሁሉ ተጽፎ መታሰቢያ እንዲሆናት ሲናገር እናየዋለን። እሷ ያደረገችው
ይህ ወንጌል አማን ብለከው ይሄ ወንጌል በሚሰበክበት ቦታ ሁሉ እንዲሰበክ መታሰቢያ እንዲሆናት ይነገራል ወይም ይሰበካል ብሎ በመጽሐፉ እንድትታሰብ ያሰለጠናት እግዚአብሔር በመጽሐፉ እንድትታሰብ ያሰለጠናት እግዚአብሔር ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 እስከ 15 አካባቢ ያለውን ደግሞ አንስተን ማየት እንችላለን። በቤቴና በቅጽሬ መካከል ሰንበቴን ለሚጠብቁ ትእዛዜን ለሚያከብሩ ጃንደረቦች በቤቴና በቅጽሬ መካከል የማይጠፋ ስም እሰጣቸዋለሁ ይላል። ከልጆችና ከሴቶችና ከወንዶች ልጆች ይልቅ የማይጠፋ ስም የዘላለም ስም እሰጣቸዋለሁ ብሎ በቤቱ እንደሚታሰቡ ቃል ኪዳን የገባላቸው እግዚአብሔር በቤተ መቅደሱ እንዲታሰቡ በቤቴ አለ በቤተ መቅደሱ በቅጽሬ ማለት በቅጽሩ ውስጥ ባሉ በንዋየ ቅድሳት ሁሉ እንዲታሰቡ ያሰለጥናቸው እግዚአብሔር ነው። ይችን ሴት በወንጌሉ እንድትታሰብ ያደረጋት በአራት ወንጌል ተጽፋ በአራቱ ማዕዘን እንድትነገር ያደረጋት እግዚአብሔር ነው። ስለዚህ እግዚአብሔር የሰጠን መመሪያ ተከትለን ቅዱሳን እናስባቸዋለን። ቅዱሳንን አሰብን ማለት ግን ቅዱሳን አምልክን ማለት አይደለም። ምክንያቱም በቤተ ክርስቲያናችን ውስጥ የሚመለክ ቅዱስ የለም፣ የሚመለክ እግዚአብሔር ብቻ ነው ያለው። የቅዱሳንን በዓላት ባሰብን ቁጥር ግን የበለጠ እግዚአብሔር እናስበዋለን። ምክንያቱም በዚያ ቅዱስ በዓል ዕለት የሚመለከው እግዚአብሔር ነው። የሚታሰበው ጻድቅ ወይም ቅዱስ ይሁን እንጂ የሚመለከው እግዚአብሔር ነው። የሚፈተተው ቅዱስ ጋር ቅዱስ ልሳን እግዚአብሔር ስለሆነ የሚነበበው ወንጌል እግዚአብሔር ስለሆነ በዚያ የቅዳሴ ሰዓት 41 ጊዜ እግዚኦ ማረነ ክርስቶስ ብለን የምንለምነው የምንማጸነው እግዚአብሔር ስለሆነ ነገር ግን የበለጠ ቅዱሱን በማሰብ እግዚአብሔር ማሰብ ስለሚቻል እግዚአብሔር ማምለክ ስለሚቻል ማለት ምክንያቱም ያ ቅዱስ የተሰደደለት እኮ ለእግዚአብሔር ስለሆነ ሰማዕታት ከተሳለ ስለት ከነደደ እሳት ገብተው የተጋደሉለት እግዚአብሔር ነው። ያ የምናስበው ነቢይ በኩላብ ተሰቅሎ የሞተለት ብዙ የተሰደደለት ብዙ ነገር የሆነለት ለክርስቶስ ሲል ነው፣ ለእግዚአብሔር ሲል ነው። ባታውያን ዋሻ ለዋሻ ፍርክታ ለፍርክታ ዙረው መከራውን ታግሰው ያመለኩት እግዚአብሔር ነው። እነሱን ስናስብ እነሱ የሞቱለት እግዚአብሔር ነው የምናመልከው። ስለዚህ ቤተክርስቲያናችን በመጽሐፍቱ በንዋየ ቅድሳቱ የምታስባቸው ጻድቃን እንጂ የምታመልካቸው ጻድቃን ግን የለም። ስለዚህ ኒቆዲሞስ በዚህ ቀን ይታሰባል። እንግዲህ ኒቆዲሞስ ማን ነው የሚለውን ነው የምናየው። እንግዲህ ታሪኩን ለማግኘት ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለውን ሙሉ ታሪኩን እዚያ ላይ እናገኘዋለን። ወአሉ አሐዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ ብሎ ነው የሚጀምረው። ከፈሪሳውያን ወገን የሚሆን ስሙ ኒቆዲሞስ የሚባል አንድ ሰው ነበር ይላል። እንግዲህ የኒቆዲሞስ በዓለም ላይ ሰውን ትልቅ የሚያሰኙ 3 ጉዳዮችን ያሟላ ሰው ነው። በዓለም ሚዛን ማለት ነው፣ በእግዚአብሔር ሚዛን አይደለም። በዓለም ሚዛን ሰውን ትልቅ ለማሰኘት የሚያሰኙ 3 ነገሮች ብቻ ናቸው ያሉት። ሰው ትልቅ የሚባለው በ3 ነገር ነው። የመጀመሪያው በሀብታም ሲሆን ትልቅ ይባላል። ባለስልጣን ሲሆን ትልቅ ይባላል። ምሁር ሲሆን ትልቅ ይባላል። ይሄ በዓለም እይታ በዓለም ሚዛን ነው። በእግዚአብሔር ሚዛን ዕውቀት ምንም አይደለም። በእግዚአብሔር ዘንድ ሀብት ምንም አይደለም። በእግዚአብሔር ዘንድ ስልጣን ምንም አይደለም። የመንግስተ ሰማያት መስፈርትም አይደለም። በእግዚአብሔር ዘንድ ትልቅ የሚያሰሙ የዋህነት ነው፣ ቸርነት ነው፣ ገርነት ነው፣ በትህትና መኖር ነው። መራራት ለሌላው የተራበውን አይቶ መራራት፣ የተጠማውን አይቶ መራራት፣ የታረዘውን አይቶ መራራት፣ ሰውነታቸው የጎሰቆሉ የከሱትን አይቶ ራርቶ ለነዚያ የሚያስፈልጋቸው ማድረግ ትልቅነት በእግዚአብሔር ዘንድ ይሄ ነው። በዓለም ሚዛን ግን 3ቱ አንኳር ጉዳዮች ሰውን ትልቅ ያሰኙታል። ስልጣን፣ ሀብት እና ዕውቀት ማለት ነው። እንግዲህ ኒቆዲሞስ እነዚህ 3ቱ የተሟሉለት ነገር ነው። እነዚህ 3ቱ የተሟሉለት ነገር ነው። ሰው ነው፣ ሀብታም ነው፣ ባለስልጣን ነው፣ መምህር ነው። ገማልያል ከሚባል መምህር ብሉይ ኪዳንን ያጠና ፍልስፍና ያጠና ትልቅ ምሁር ነው። 3ቱ ጉዳዮች በዓለም ላይ ታላቅ የሚያሰኙ ጉዳዮች የተሟሉለት በጣም ትልቅ ሰው ነው ኒቆዲሞስ። እንዲሁም አባቶቻችን መልአኩ የሚለውን በትርጓሜያቸው ሲያስቀምጡ መልአኩ አለቃቸው ነው ብሎ የተናገረው በ3 ጉዳይ ነው ብለውታል። አንደኛው በሀብቱ፣ ሁለተኛው በምሁርነቱ፣ ሶስተኛው መሪ በመሆኑ አስተዳዳሪ በመሆኑ አለቃው ነው ብሎ ተርጉሞት እናገኘዋለን። ስለዚህ ይሄ ኒቆዲሞስ አሁን 3ቱ ጉዳዮች የተሟሉለት ነው። ግን 3ቱ ጉዳዮች ተሟልተውለት ሳለ ግን ይበቃኛል፣ ሀብታም ነኝ፣ እግዚአብሔር አያስፈልገኝም፣ ባለስልጣን ነኝ፣ እግዚአብሔር አያስፈልገኝም፣ አዋቂ ነኝ፣ እግዚአብሔር አያስፈልገኝም አላለም። እግዚአብሔር ሀብታምም ቢሆን ባለስልጣንም ቢሆን ምሁርም ቢሆን እግዚአብሔር እንደሚያስፈልገው አውቆ ይላል። ወመጻ ቀዲሙ ሌሊት በሌሊት ወደ እግዚአብሔር ይሄድ ነበር ይላል። አያችሁ፣ አንዳንድ ሰው ሀብታም ሲሆን እግዚአብሔር እንደሚያስፈልገው የሚያስብ ሰው አለ።
ባለስልጣን ሲሆን እግዚአብሔር እንደማያስፈልገው የሚያስብ ሰው አለ። ምሁር ሲሆን እግዚአብሔር እንደማያስፈልገው የሚያስብ ሰው አለ። ተሳስቷል። እግዚአብሔር የማያስፈልገው ፍጥረት የለም። እግዚአብሔር ለሁላችን ያስፈልገናል። ለድሆች እግዚአብሔር ያስፈልጋቸዋል፣ የሚያጽናናቸው እሱ ስለሆነ። ለሀብታሞች እግዚአብሔር ያስፈልጋቸዋል። በዚያ ባገኙት ሀብት ፍጹም የሆነ ተድላ ደስታ የሚያገኙት እግዚአብሔር ሲኖር ነው ከሀብታቸው ጋር። ለባለስልጣኑ እግዚአብሔር ያስፈልጋቸዋል። ምክንያቱም በስልጣናቸው መልካም አመራር ሊሰጡ የሚችሉት፣ መልካም ፍትህ ሊሰጡ የሚችሉት እግዚአብሔር ከአካባቢያቸው ሲኖር ነው፣ ሲረዳቸው ነው። ለአዋቂዎች ለምሁራኖች እግዚአብሔር ያስፈልጋቸዋል። ምክንያቱም እውቀታቸውን ለማህበረሰብ አገልግሎት ለመንፈሳዊ ዓላማ ሊያውሉት የሚችሉ ማህበረሰብ ለሚገነባ ቤተክርስቲያን ለሚገነባ ለመንፈሳዊ ጥቅም ሊያውሉት የሚችሉ በእውቀታቸው ውስጥ እግዚአብሔር ሲኖር። እግዚአብሔር ከሌለበት ሀብት ምንም ተድላ ደስታ ሊያመጣ አይችልም። ስልጣን እግዚአብሔር የሌለበት ከሆነ ፍትህ ሊሰጥ አይችልም። እውቀት እግዚአብሔር የሌለበት ከሆነ ያከስራል፣ የበለጠ ወደ መቀመቃት ያወርዳል። እንዲያውም ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔር ከሌለበት ሀብት ይልቅ ድህነት እንደሚሻል ይናገራል። እግዚአብሔር ከማይታሰብበት ሀብት ይልቅ ድህነት እንደሚሻል እንዲህ ይነግረናል። የጊስ ብዙ ብልሃጣን የጊስ ዳ ዘበጽድቅ፣ በኃጢአት በወንጀል ከተሰበሰበ የኃጢአተኞች ሀብት ይልቅ ይላል። በትንሽ የመጣች ከእግዚአብሔር ጋር ሆነ የመጣች ትንሽ ሀብት የተሻለ ይልታል። ምክንያቱም ነፃነት አላት፣ የአእምሮ እርካታ አላት። ስለዚህ ኒቆዲሞስ በእነዚህ ሁሉ ነገራት የተሟሉለት ሲሆን እግዚአብሔር እንደሚያስፈልገው አውቆ ሌሊት ወደ እግዚአብሔር ሄደ። በጣም ትልቅ ሰው ነው ነገራችን ላይ እና ለሁላችንም ያስፈልገናል። እግዚአብሔር አስፈልገን ብለው የሚያስቡ ባለስልጣናት ተሳስተዋል። እግዚአብሔር አያስፈልገንም ብለው ከእግዚአብሔር እቅፍ የወጡ ባለሀብቶች ተሳስተዋል። እግዚአብሔር አያስፈልገንም ብለው ምሁርነታቸውን ከእግዚአብሔር የሚያርቃቸው ምሁራን ተሳስተዋል። ምክንያቱም እግዚአብሔር ለሁላቸው ስለሚያስፈልገን ማለት ነው። በተለይ እነዚህ ባለስልጣናት የሚባሉ ሰዎች ቤተክርስቲያን ሲሰግዱ ከቆዩ በኋላ ሲጾሙ ሲጸልዩ ከቆዩ በኋላ ሁለንተናቸውን ከእግዚአብሔር ጋር አቀራርበው የቆዩ ሰዎች ስልጣን ሲይዙ ከዓመት አንድ ቀን እንኳን የጥምቀት ዕለት መምጣት ነውር ይመስላቸው፣ ከዓመት አንድ ቀን እንኳን ተቀድሰው የፋሲካ ተገኝቶ ማስቀደስ ነውር ይመስላቸው፣ በበዓላት እንኳን ተገኝቶ ቤተክርስቲያኗን ማክበር የሚሳናቸው በጣም ብዙ ባለስልጣናት አሉ። ተሳስተዋል። ለማንኛችንም እግዚአብሔር ያስፈልገናል። እግዚአብሔር የማያስፈልገው ፍጥረት አንድም የለም። ምክንያቱም የምንኖረው በሱ ስለሆነ። ኒቆዲሞስ ሀብታም ነው፣ ምሁር ነው፣ ሹም ነው። ነገር ግን እግዚአብሔር ያስፈልገኛል ብሎ ሌሊት ይላል። ሌሊት ወደ እግዚአብሔር ነበር። ሌሊት የሄደበት ምክንያት ሶስት ምክንያቶች አሉ። አባቶቻችን የዘረዘሯቸው ብዙ ምክንያቶች ናቸው። ለእኛ ግን የሚሆኑን ሶስት ነገሮች እናነሳለን። አንደኛው የሌሊት ሐሳብ፣ የቀን ሐሳብ የተበተነ ነው። ትምህርቱ ረቂቅ ነውና፣ ትምህርቱ ሰማያዊ ነውና አይረዳኝም። እንዲረዳኝ ሌሊቱን ብሎ ሌሊቱን መረጠ ብለውታል አባቶቻችን። ሌላው ያው በአይሁዳውያን ዘንድ እንደ ምሁርነት ስለሚቆጠርና ምሁርም ስለሆነ እንዴት ምሁር ነኝ እያለ ከዚህ ብላቴና ይማራል ብለው ከንቱ ውዳሴ ሽቶ ነው ብለውታል አባቶቻችን። ዋነኛውና ትልቁ ነገር ግን ባለስልጣን ስለሆነ የአይሁዳውያንን ፍርድ እንዳይጓደል፣ ቀን ህዝብ እንዳይበደል፣ ድሃ ተበደለ ፍርድ ጎደለ ለማለት ጊዜውን ለአይሁዳውያን ፍትህ ለመስጠት ቀኑን ለአይሁዳውያን ቀኑን ለተቀመጠበት ስልጣን ይጠቀም ነበር። ምክንያቱም እውነተኛ ዳኛ ስለሆነ ማለት ነው። እውነተኛ ዳኛ ሲሆን ሰው ድሃ ተበደለ ፍርድ ጎደለ ይላል። እውነተኛ ዳኛ ሲሆን ሰው የሰው መጉላላት ያሳስበዋል። እውነተኛ ዳኛ ሲሆን ሰው የሰው ፍትህ መዘግየት ያሳስበዋል። በነገራችን ላይ እውነተኛ ዳኛ የእግዚአብሔር ምሳሌ ነው። ነቢየ እግዚአብሔር ዳዊት እግዚአብሔር እንዲህ ሲል ይገልጸዋል። እግዚአብሔር መኮንነ ጽድቅ ይለዋል፣ ኃያል ወመስተሐግስ። እግዚአብሔር እውነተኛ ዳኛ ነው ይለዋል። እግዚአብሔር እውነተኛ ዳኛ ኃያል ወመስተሐግስ፣ ይታገሳል፣ ታጋሽ ነው አለ። ከእውነተኛነቱ በላይ ደግሞ ታጋሽ ነው አለ። ስለዚህ እውነተኛ ሰው እውነተኛ ዳኛ እግዚአብሔር ይመስለዋልና እሱ እግዚአብሔር የሚመስል ትልቅ ባለስልጣን ስለሆነ ህዝቡ እንዳይጉላሉበት፣ ፍትህ እንዳይጓደል፣ ድሃ ተበደለ ፍርድ ጎደለ ለማለት ኒቆዲሞስ ሌሊቱን መረጠ። ሌሊት ነፃ ጊዜ ያለው ሌሊት ስለነበረ ሌሊቱን ለእግዚአብሔር አምልኮ ተጠቀሙ። አያችሁ፣ በነገራችን ላይ የእግዚአብሔር ወዳጆች የሆኑ ሌሊቱን ለመልካም ነገር ይጠቀሙታል። ልክ እንደ ኒቆዲሞስ ሌሊቱን እግዚአብሔር ለማምለክ ይጠቀሙታል። ሌሊቱን እግዚአብሔር ለማመስገን ይጠቀሙታል። ሌሊቱን ጸሎት ለማድረግ ይጠቀሙታል። በነገራችን ላይ ባህታውያንን ልዩ የሚያደርጋቸው ቅዱሳን ልዩ የሚያደርጋቸው ትግሃ ሌሊት የሚባለው ነው። በሌሊት መትጋት፣ እግዚአብሔር ማምለክ፣ በሌሊት እግዚአብሔር ማመስገን፣ በሌሊት ሳይተኙ ማደር፣ በሌሊት እንቅልፍን አስወግዶ ከእግዚአብሔር ጋር ማደር ነው። ነቢየ እግዚአብሔር
ዳዊት እንዲህ ይላል፣ በሌሊት ትገሰግስ መንፈሴ ያለ እግዚአብሔር፣ ነፍሴ በሌሊት ወደ እግዚአብሔር ትገሰግሳለች ይላል። እነዚህ የታደሉት ናቸው። ሌሊቱን ቀድሰው የሚጠቀሙት የረፍት ጊዜያቸውን ለእግዚአብሔር የሚሰጡት የታደሉ ሰዎች ናቸው። ያልታደሉት ደግሞ ሌሊቱን ለኃጢአት ይጠቀሙታል። ሌሊቱን ለበደላቸው ይጠቀሙታል። ሌሊቱን ሌሊቱን በእግዚአብሔር አርአያ የተፈጠረውን ሰው ደም ለማፍሰስ፣ ነፍስ ለማምጣት፣ ሰው ለመግደል ይጠቀሙታል። ዝሙት ለመስራት ይጠቀሙታል። ከትዳራቸው ላይ ለመባለግ ይጠቀሙታል። ያልሰሩበትን፣ ያልወዙበትን፣ ያልደከሙበትን ሀብት ለመሰብሰብ፣ ገንዘብ ለመሰብሰብ የስርቆት ጊዜ አድርገው ይጠቀሙታል። ስለዚህ ያልታደሉት ናቸው እነዚህ። በተለይ አሁን እያፈራን ያለው ትውልድ ወደዚህ እየመጣ ነው ያለው። ቀኑን እንደ ሌሊት የሚጠቀም፣ ሌሊቱን እንደ ቀን የሚጠቀም ትውልድ ነው ያለው። ቀን ሌሊት እግሩን ዘርግቶ ይውላል፣ ተኝቶ ይውላል፣ ሳንቀላፋ ይውላል። ሌሊቱን ጨለማውን ጨለማ ሳይል ሰው ለመግደል፣ ገንዘብ ለመሰብሰብ፣ የሰው ሀብት ለመዝረፍ ሲንቀሳቀስ የሚያድር ትውልድ እያፈራ ነው። ይሄ የአውሬነት ጠባይ ማለት ነው። አውሬ እንደምታውቁት በቀን አይንቀሳቀስም፣ ጫካው ላይ ቁጭ ብሎ ነው የሚውለው። በተለይ ጅብ ቀን መንቀሳቀስ አይችልም። ማንኛውም አራዊት ይሁን ቀን አይንቀሳቀስም። ጫካ ውስጥ ቁጭ ብሎ አርፎ ይውላል፣ ሌሊት ይወጣል ሊያድን ማለት ነው። ልክ እንደዚህ ያለ ትውልድ እያፈራን ነው። ሌሊቱን እንደ ቀን የሚጠቀም፣ ቀን ግን ዝም ብሎ እንደ ሌሊት እረፍት አድርጎ የሚውል፣ ተኝቶ የሚውል፣ ጫት ሲቅም የሚውል፣ ሲጋራ ሲያጨስ የሚውል፣ ጭፈራ ቤት የሚውል፣ ዳንስ ቤት የሚውል፣ መጠጥ ቤት የሚውል፣ ሌሊት ደግሞ የእሱ ያልሆነውን ገንዘብ ለመዝረፍ የሚንቀሳቀስ፣ ሌሊት ደግሞ ባሪያ እግዚአብሔር የተፈጠረውን ሰው ለማጥመድ የሚንቀሳቀስ ትውልድ እያፈራን ነው። ቅዱሳን ደግሞ ሌሊቱን ይቀድሱና የእግዚአብሔር ማምለክ ያደርጉታል። ኒቆዲሞስ ያደረገው ያለ ኒቆዲሞስ ሌሊቱን ለእግዚአብሔር ሰጠው። እግዚአብሔር ማመስገኛ አደረገው። ከእግዚአብሔር የሚማርበት አደረገው። ነገራችን ላይ አንድ አምልኮ ይፈጽምበታል፣ ሁለት ከእግዚአብሔር ይማርበታል። ሁለት ነገር ይጠቀምበታል። አምልኮ እንደሚፈጽም ቅዱስ ያሬድ እንዲህ ይላል፣ ኒቆዲሞስ ሰገደ መንፈቀ ሌሊት ብሎ ወስዶታል። ኒቆዲሞስ በመንፈቀ ሌሊት ለእግዚአብሔር ሰገደ ብሎ ወስዶታል። እንደው ሊቃውንቱ አባቶቻችን በቅኔያቸው እንዲህ የሚል ቅኔ ያላቸው፣ ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያህል። መምህሩ ለመምህሩ ሰገደ። ለምን ካሉ ጣት ከጣት ይበልጣልና። ሁሉም ጣት ተብሎ ይጠራሉ፣ ግን ከጣት ጣት የሚበልጥ ጣት አለና መምህርም ቢባል ከሱ መምህርነት እግዚአብሔር ይበልጣልና ሰገደለት ብለዋል። ስለዚህ ሌሊት ያመልካል፣ ሌሊት ይማራል። ኒቆዲሞስ ሌሊቱን ቀደሰው። እንዲህ አለው እግዚአብሔር ንዶ ሊቅና አምር ብከ ከማማ መጻይከ፣ ከእግዚአብሔር አካል ዘማካል ባህሪ ተንባሪ ተወልደ እንደመጣ ከመትኩር መምህር ሆነ እንደመጣ እናመናለን። ምክንያቱም እንዲህ እንዳምን ያደረገ ደግሞ ማመኛ ምክንያቴ ዋልወ ዘይክኒክበር ዘንተ ታምር ዛንተ ተገበር፣ አንተ የምትሰራውን አንተ የምታደርገውን ታምር ሊሰራው የሚችል የለምና ዘይነው ለእግዚአብሔር ምስሊው በህልውናው እግዚአብሔር በህልውናው ካለ ካንተ በስተቀር ከእግዚአብሔር አካል ዘማካል ባህሪ ዘንባሪ ተወልዶ ከመጣ ካንተ በስተቀር አንተ የምትሰራውን ስራ ሊያደርግ የሚችለው ነገር የሚችል ሰው የለምና ባንተ አምናለሁ አለው። እግዚአብሔር ያደርገው የነገበረው ነገር ምንድነው ልትሉ ትችላላችሁ። ምክንያቱም ብዙ ነገር ተመልክተዋል። በደረቅ ግንባር አይን ሲፈጥር አይቷል። እየተመራ የመጣው አይነ ስውር እያየ ሲመለስ አይቷል። ለ38 ዓመት ያህል ባልጋ ቁራኛ በደወዳኛ የተያዘው ያ የደቀቀው በሽተኛ 38 ዓመት የተሸከመውን አልጋ ተሸክሞ ሲሄድ አይቷል። አላዛርን ከ4 ቀን በኋላ ሲቀሰቅሰው ከመቃብር ተመልክቷል። ና አላዛር ና መቃብር፣ አላዛር ሆይ ና ከመቃብሩ ውጣ በማለት መግነዝ ሳይፈታ ድንጋይ ሳይከፍት ሲያስነሳው ተመልክቷል። የረት ሬሳ ወልደ ኢያኢሮስና ወለተ ኢያኢሮስና ወለተ መበለትን ሲያስነሳ አይቷል። እግዚአብሔር 5 እንጀራ 2 ዓሣ አበርክቶ ለዚያ ሁሉ ሕዝብ ሲመግብ ተመልክቷል። ኒቆዲሞስ ድውያንን ሁሉ ሽቦቹን ሲተረተራሽ ሲያቀናቸው ተመልክቷል። ሽባ የሆኑትን ቀንተው እንዲቆሙ ሲያደርጋቸው አይቷል። የጎበጡትን ሲያረታቸው ተመልክቷል። ስለዚህ ይህንን የተመለከተ ኒቆዲሞስ ይህንን ማድረግ የሚችል እግዚአብሔር ብቻ ነው አለ። ምናልባት ቅዱሳን ያደርጉ ልትችላለሁ ያደርጋሉ፣ አው ትክክል ነው። ግን እነሱ ማድረግ የነሱ ድውይ መፈወስ ከእግዚአብሔር ድውይ መፈወስ የተለየ ነው። የነሱ ሙት ማስነሳት ከእግዚአብሔር ሙት ማስነሳት የተለየ ነው። እነሱ ከእግዚአብሔር በተሰጣቸው ጸጋ ስመ እግዚአብሔር ጠርተው ነው ነገራችን።
እግዚአብሔር በራሱ ስልጣን ማንንም ሳይጠራ በስልጣኑ ድውይ ይፈውሳል። በሐዋርያት ሥራ ምዕራፍ 3 ያለውን የቅዱስ ጴጥሮስን የድውይ አፈዋወስ መመልከት እንችላለን። ተነስ በስሙ ለዚህ ኢየሱስ ክርስቶስ አይደል በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለስ። መንገድ ዳር ቁጭ ብሎ ይለምን የነበረው በሽተኛ ቅዱስ ጴጥሮስን ሲመለከት ትኩር ብሎ ሲመለከተው ገንዘብ ይሰጠልኛ ብሎ ሲያስብ ወርቅሰ ወብሮ ላለቤ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ እሱም ያለኝ በኢየሱስ ክርስቶስም ተነሳ ነው። አሁን ቅዱስ ጴጥሮስ ያስነሳው በክርስቶስ ስም ነው። አስነሹ ክርስቶስ ነው። የቅዱስ ጴጥሮስ ማስነሻ ስልጣኑ የጸጋ ነው። የእግዚአብሔር ግን የባህሪው ነው ስልጣኑ። ኤልያስ አበርክቷል ልትችላል። አዎ አበርክቷል፣ ግን ያበረከተው የእግዚአብሔር ስም ጠርቶ ነው። ያማ እግዚአብሔር ባለው ይበርከት ብሎሻ ሲላት እግዚአብሔር ነው አበርካቹ። ስልጣኑ የጸጋ ነው። እግዚአብሔር ግን ድውይ ሲፈውስ ያ የሚፈውስበት ስልጣን የባህሪው ነው። ሙሴ ያስነሳበት ስልጣን የራሱ ስልጣን ነው። ማንንም አጋዥ ጠርቶ አይደለም። ቅዱሳን ግን ሲፈውሱ አጋዣቸው እግዚአብሔርን ጠርተው ነው። አምላካቸው እግዚአብሔርን ጠርተው ነው። ስለዚህ አንተ የምታደርገውን ነገር ሌላ ሰው ሊያደርግ አይችልምና አንተ በእውነትም ከእግዚአብሔር ተልከህ ከእግዚአብሔር አካል ዘማካል ባህሪ ዘንባሪ ተወልደ የመጣ ጌታ እንደሆነ አምናለሁ አለው። ኒቆዲሞስ ፍጹም እምነተኛ ነው። ይህንን ካለው በኋላ ግን እግዚአብሔር ወደ መዳኛ መንገድ መራው። ምን አለው? አማን አማን እብለከ ዘይተወልደ ዳግመ ኢየርየ ያለ መንግስት ነው። ሁለተኛ እውነት አይደለም። ሁለተኛ ያልተወለደ የእግዚአብሔርን መንግስት አያይም ማለት። ሁለተኛ ካልተወለዳችሁ የእግዚአብሔር መንግስት ማየት አይችልም። ምክንያቱም ከማመን በኋላ ምስጢራትን መፈጸም ግድ ስለሆነ ነው። አንዳንድ ሰው ማመን ይበቃል ይላቸዋል። የዘመኑ እናስተምራለን የሚሉ ሰዎች ካመንህ በቃ ክርስቶስ አድርጎልሃል፣ ካመንህ በክርስቶስ አመን መዳን በቂ ነው፣ ካመንህ ትድናለህ፣ መጾም አያስፈልግም፣ መጸለይ አያስፈልግም፣ ማስቀደስ አያስፈልግም፣ ወደ ቤተክርስቲያን መሄድ አያስፈልግም፣ ወደ ቤተ መቅደስ መሄድ አያስፈልግም፣ ምስጢራትን መፈጸም አያስፈልግም፣ ቅዱስ ሥጋውን መብላት አያስፈልግም፣ ደሙን መጠጣት አያስፈልግም፣ መጠመቅ አያስፈልግም ብሎ ይሰብኳል። ውሸት ነው። ማመን ብቻውንማ የሚበቃ ቢሆን እኮ ኒቆዲሞስን እግዚአብሔር በቃ ምናል መንግስተ ሰማያት ትገባለህ ባለው ነበር። እምነቱን ከተረዳ በኋላ ያን እምነቱን ግን ወደ መንግስተ ሰማያት ያስገባው ዘንድ ምስጢራት መፈጸም እንዳለበት የመራው ወደ ምስጢራት ጥምቀት። ዳግመኛ ካልተወለዱ መንግስተ ሰማያት መግባት አይቻልም ነው ያለው። ምክንያቱም ማመን ብቻውን በቂ ስላልሆነ፣ ማመንም አጋንንትም እንኳን ያምናሉ። ክርስቶስ በሚያስተምርበት ሰዓት ስለ ክርስቶስ አምላክነት ይመሰክሩ ነበር። ናምረከ ከማንተ ቅዱስ ለእግዚአብሔር መጻይ ክረሩ ተስደነ ወጣፋ ነዘይ በለጻ ጊዜው አንተ የእግዚአብሔር ቅዱስ እንደሆነ እናውቃለን፣ ጊዜው ሳይደርስ ታጠፋ መጣ ይሉት ነበር። ማመን ብቻው የመንግስተ ሰማያት መግቢያ ቁልፍ አይደለም። ማመን አንዱ መስፈርት ነው። ማመን የመጀመሪያው መሰረት ነው። ምስጢራትን ከመፈጸም ልታደርገው የሚገባ በትክክልም እምነት ነው። ግን እምነት ብቻውን ግን መንግስተ ሰማያት ያስገባል። ይሁዳም በመልእክቱ እንደተናገረው አጋንንትን ያምን ወይ ደነግጹ፣ አጋንንትን ያምናሉ እንደውም ይንቀጠቀጡማል ይላል። አጋንንት ያምናሉ እንደውም ይንቀጠቀጡማል ብሎ መፍራታቸውን ጨምሮ ይገልጥልናል። እምነት ብቻውን ግን የመንግስተ ሰማያት መግቢያ ቁልፍ ስላልሆነ ወደ ምስጢረ ጥምቀት አሸጋገረ። ማመኑን ተመልክቷል፣ መታመኑን ተመልክቷል፣ አምላክነቱን እንደተረዳው አውቋል። እግዚአብሔር መዳኛ መንገድ ግን ጠቆመው። ምስጢራት መፈጸም እንዳለብን አስተማረን በኒቆዲሞስ በኩል። ማመን ትክክለኛ ነው። ማመን ብቻውን ግን የመንግስተ ሰማያት መግቢያ አይሆንም። እምነት ያለ ምግባር ጨው የሌለው ወጥ ማለት። ጨው የሌለው ወጥ የቱንም ያህል ቅመማ ቅመም ቢደረግበት፣ የቱንም ያህል ዘይት ቢፈስበት፣ የቱንም ያህል ቅቤ ቢደረግበት ሊጣፍጥ አይችልም። ስነ ምግባር የሌለው ሃይማኖት ወደ መንግስተ ሰማያት ማስገባት አይችልም። እንዲያው ሊቁ እንዲህ ይላል፣ ሃይማኖት መሰረቲቲ ወካላያንያኒ ህንጻው አንድቅ። ሃይማኖት መሰረታት ሌሎቹ ጣራና ግድግዳ ናቸው ይላል ሐዋርያው ቅዱስ ጳውሎስም ይህንን አስመስሎ ተናግሯል። ሃይማኖት እንተ አልባቲ ምግባረ ሰናይ ምጉት ይትለልያ። ሃይማኖት ምግባረ ሰናይ የሌላት፣ ጥሩ ስራ የሌላት፣ ጥሩ ስራ የማይከተላት፣ ጾም የሌላት፣ ጸሎት የሌላት፣ ስግደት የሌላት፣ ምጽዋት የሌላት ይህች ሃይማኖት አለ በራሷ የሞተች ናት። ልክ ነፍስ የተለየችው ስጋ በራሱ መንቀሳቀስ እንደማይችል በራሷ ምጉት ናት።
ስለዚህ እምነት ብቻውን እንደማይጠቅም ስላወቀው ስላስረዳው ወደ ቅዱስ ኒቆዲሞስን ወደ ጥምቀት መራው። ሰው ዳግመኛ ከተወለደ መንግስተ ሰማያት መግባት አይችልም ማለት። ኒቆዲሞስ ገረመውና አንድ ጥያቄ ጠየቀው። ይክልሉ ሕፃን እንደረለቀ ገበያ በወያው ገበያ ውስጥ ተከርሰም ወይ ተወለደ ዳግም በእውነት ሰው ካደገ በኋላ ተመልሶ ወደ እናቱ ማህፀን ገብቶ ተመልሶ መወለድ ይችላል? ያው እግዚአብሔር ያለው ሌላ መንገድ ነው። የተረዳው ስጋዊ ስለሆነ ከበደው፣ ለጊዜው ይከብዳል። ይህንን ካለ በኋላ ግን እግዚአብሔር እንዲህ አለው፣ ቀጥተኛ ከምን መወለድ እንዳለብንና የምንወለድበት መንገድ ብሎ ጠቆመው። ዘይተወልደ ማይ አማን ብለክ ዘይተወልደ ማይ ወመንፈስ ቅዱስ ይጅሪ ያለ መንግስት እግዚአብሔር ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያይም። ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት ማየት አይችልም ማለት። ስለዚህ ምስጢረ ጥምቀት የሁላችን አስፈላጊ ነው ማለት ነው። ምስጢረ ጥምቀት የምስጢራት ሁሉ በር መግቢያ ነው። ሊቃውንቱ የሚገልጹበት ምስጢረ ጥምቀት በዚህ መንገድ ነው። ምስጢረ ጥምቀት የምስጢራት ሁሉ በር መግቢያ ነው። ሳትጠመቅ ሌላው ምስጢር መፈጸም አትችልም። ምስጢረ ጥምቀት ደግሞ ከእግዚአብሔር የምትወለድበት ትልቁ ረቂቅ ምስጢር ነው። መንግስተ ሰማያትን ለመውረስ የሚያበቃ ስትወለድ ነው። ምክንያቱም የእግዚአብሔር ልጅ ካንሆን መንግስተ ሰማያት መውረስ አትችልም። በዓለም ስርዓት እንኳን ብንመለከተው የአባቱን ርስት ሊወርስ የሚችለው ልጁ ነው። ልጅ እስካለ ድረስ ከሌላ መጥቶ ሌላ ሰው ሊወርሰው አይችልም። ልጅ ነው የሚወርሰው። ስለዚህ መንግስተ ሰማያት መውረስ የሚፈልግ ሰው ከእግዚአብሔር መወለድ ስላለበት እግዚአብሔር ነገረው። ከውሃና ከመንፈስ ያልተወለደ ሰው መንግስተ ሰማያት ማየት ርስቱ መውረስ አይችልም። ለዚህ ነው እንግዲህ ቤተክርስቲያን ይህንን ቃል ተመርኩዛ ነው ለምስጢረ ጥምቀት ልዩ ትኩረት ትሰጠዋለች። ምክንያቱም ምስጢረ ጥምቀት በር ነው ብለናል። በር ከሆነ በሩን ለመክፈት በሩ ሳይከፈት ሌላውን ዕቃ ማግኘት እንደማይቻል ሁሉ አንድ የተዘጋም ቤት በሩ ሳይከፈት ውስጥ ያለውን ዕቃ ማግኘት እንደማይቻል ሁሉ ሳይጠመቅ ማንኛውን ምስጢር መፈጸም አይችልም። ለዚያ ነው ቤተክርስቲያናችን ትኩረት ስለምትሰጠው ሴት በተወለደች በ80 ቀን ወንድ በተወለደ በ40 ቀን የምታጠምቀው። አንዳንድ ሰዎች ይህንን ሐሳብ የሚተቹዋል። ቤተክርስቲያን በ40 ቀን በ80 ቀን ስታጠምቅ ልብ ወለድ አይደለም፣ መጽሐፍ ቅዱስ መሰረት አድርጋ ነው። በነገራችን ላይ ኩፋሌ 4:5 ማንበብ ይቻላል። አዳምና ሔዋን በተፈጠሩ በ40 ቀናቸው አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ገነት ገብተዋል። ያንን መነሻ ይዛ ነው በብሉይ ኪዳን ይህንን መሰረት አድርገው በብሉይ ኪዳን በ40 ቀንና በ80 ቀን እጉረ ርግብ ዘውቀ ማይነቅ ይዘው ሕፃኑን ወስደው መስዋዕት ተሰውተው ከእግዚአብሔር እጅ አስነስተው እግዚአብሔር እጅ ነስተው ስም አውጥተውለት ይመለሱ እንደነበረ በዚያ ስራ ሲያከናውኑ እንደነበረ ጸሐፊ ይነግረናል። ከዚያ ተነስተን በ40 ቀንና በ80 ቀን ትኩረት ሰጠን እናጠምቃለን። ምክንያቱም ካልተጠመቁ መንግስተ ሰማያት መግባት አይቻልም ያለን እግዚአብሔር ስለሆነ የእግዚአብሔር ቃል ነው፣ አይሻሻል። በነገራችን ላይ እግዚአብሔር የግዴታ መፈጸም ያለብንን ነገር ሁሉ በግዴታ ቃላት ነው ያስቀመጠው። ሰባቱ ምስጢራተ ቤተክርስቲያን ከሚባሉት ግዴታ የማይሆንብን ነገር አለ፣ ግን በግዴታ ማድረግ ያለብን ደግሞ አለ። ያን ሳናደርግ መንግስተ ሰማያት መግባት እንደማንችል እግዚአብሔር የወሰናቸው ውሳኔዎች አሉ፣ የማይታጠፉ ቃላት። ለምሳሌ ከአምስቱ ምስጢራተ ቤተክርስቲያን ካህን መሆን ግድ መስፈርት አይደለም። ሁሉም ካህን መሆን አይችልም። በነገራችን ላይ እግዚአብሔር የመረጠው ለዚያ የሚበቃ ሰው ካህን ይሆናል። ካህን ስላልሆነ ግን የግዴታ ካህን ትሆናለህ ተብሎ አይኮነን። ማንኛውም ያለ ክህነት መግባት ይቻላል መንግስተ ሰማያት። ሳይጠመቁ ግን መንግስተ ሰማያት መግባት አይቻልም። ቅዱስ ሥጋውን ቅዱስ ደሙን ሳይበሉ ግን መንግስተ ሰማያት መግባት አይቻልም። ኃጢአት ሰርቶ ወደ ንስሐ ሳይመጡ ንስሐ ሳይገቡ ግን መንግስተ ሰማያት መግባት ይሄንን የነገረ እግዚአብሔር ነው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያት አይገባም፣ መግባት አይችልም ያለን ዝግ አድርጎ የነገረ እግዚአብሔር። ሰው ንስሐ ካልገባ ንስሐ ሳይገባ መንግስተ ሰማያት መውረስ አይችልም ብሎ ዝግ ያደረገው እግዚአብሔር ነው። ስለዚህ ቤተክርስቲያን ይሄንን ትልቅ ምስጢር ስለምትረዳ ማንኛውንም ሕፃን በ80 እና በ40 ቀን ታጠምቃለች። አንዳንድ ሰዎች ክርስቶስ በ30 ቀን ነው የተጠመቀውና በ30 ቀን ነው መጠመቅ ያለብን ብለው ይሞግታሉ፣ ያስባሉ። ስህተት ነው። ዞር ብለን ብጠይቃቸው የማይወጡት እንትን አለ። ክርስቶስ 40 ቀን ጾመ፣ 40 ሌሊት ጾመ። ሲጾም ምንም አልበላም አልጠጣም። እንደሱ ምን ይቻላል? አይቻልም።
እስኪ እንደ ክርስቶስ መሆን ከፈለጋችሁ እንደ ክርስቶስ 40 ቀን ሳትበሉ ሳትጠጡ ጾሙ ቢሏቸው አይሉም። ሳይበሉ ሳይጠጡ አይደለም በስርዓት እንኳን የተደነገው መጾም አይፈልጉ። እግዚአብሔር ጾሞልሃል በቃ ብለው ትውልዱ ዝም ብሎ በፈንጠዝያ እንዲኖር ብቻ የሚገፋፉ ናቸው ያሉ። ይሄ ማለት ግን ቤተክርስቲያን በዚህ ብቻ የተገደበ ማለት ግን አይደለም። በ40 ቀን በ80 ቀን ያደረገችው ከላይ ከክርስትናውን ተቀብሎ ከመጡ ምእመናን የተወለዱ ልጆችን ነው እንጂ በ80 ዓመት ይምጣ በ30 ዓመት ይምጣ በ20 ዓመት ይምጣ ትቀበላለች። አይቆይም እንጂ ቢቆይ 150 ዓመት ዘመን ኑሮ ይምጣ አትሰደውም፣ ታጠምቀዋለች፣ የእግዚአብሔር አካል ታደርገዋለች። ይሄ ብቻ አይደለም፣ ሞት እንኳን የሚያሰጋው ሕፃን ከሆነ 40 ቀን ባይደርስ እንደሚጠመቅ ስራ ሰርታለች። ምክንያቱም ያለ ጥምቀት መንግስተ ሰማያት መግባት አይቻልም። እስከ 30 ዓመት መጠበቅ ከ30 ዓመት ለመኖራችን ዋስትና የለም። 30 ዓመት ሳይቆይ የሞተ ሕፃን ምን ይሁን? ገሃነመ ይግባ? ከእግዚአብሔር ይነጠል? መንግስተ ሰማያት ሳይወርስ ይቅር? አይደለም። ስለዚህ በ40 ቀን በ80 ቀን ያደረገችው ትልቁ ትኩረት እግዚአብሔር መንግስተ ሰማያት ሳይጠመቁ መንግስተ ሰማያት መግባት የለም ብሎ ዝግ ስላደረገው እንዳይኮነኑ የእግዚአብሔር መንግስት እንዳያጡ ስለምታስብ ቤተክርስቲያን በ40 ቀን በ80 ቀን ታጠምቃለች። ስለዚህ ይህንን ስናስተምር ቤተክርስቲያን እንደተሳሳተች አድርገው የሚያስተምሩ መናፍቃን አሉ። እውነት ነው የምላቸው ኦርቶዶክሳውያን ቤተክርስቲያን አትሳሳት። ምናልባት ግለሰቦች ሊሳሳቱ ይችላሉ። በቤተክርስቲያኑ ውስጥ ያሉ ካህናት ሊሳሳቱ ይችላሉ። በቤተክርስቲያኑ ያሉ ጳጳሳት ሊሳሳቱ ይችላሉ። በቤተክርስቲያኑ ያሉ ምዕመናን ሊሳሳቱና ስህተት ሊፈጥሩ ይችላሉ። ቤተክርስቲያን ግን አትሳሳትም። ምክንያቱም ቤተክርስቲያን ማለት የምድራውያን ህብረት ብቻ ሳይሆን የሰማያውያን መላእክት ህብረት ጭምር ስለሆነ። ምክንያቱም ቤተክርስቲያን ማለት የምድራውያን ህብረት ብቻ ሳይሆን በብሔረ ብፁዓን ያሉ ቅዱሳን ህብረት ስለሆነ፣ የስውራኑ ህብረት ስለሆነ፣ በብሔረ ሕያዋን ያሉ የእነ ኤልያስ ህብረት ስለሆነ ቤተክርስቲያን አትሳሳትም። እንዲሁም ቅዱስ ያሬድ እንዲህ ብሎ ይገልጻታል። እንተ በምድር ስራዊሃ ወበሰማይ ጹቂያ፣ ስሮቿ በምድር ጫፎቿ በሰማይ ነው ብሎ እሷን በአትክልት መስሎ ቤተክርስቲያንን ስሮቿ ምድር ላይ የጸኑ ናቸው፣ ደግሞ አድራሻዋ ደግሞ ሰማይ ላይ ነው ብሎ የመላእክት ህብረት እና የምድራውያን ህብረት ያለባት እንደሆነ ቤተክርስቲያን አትሳሳት። ምክንያቱም ምድራውያን ቢሳሳቱ ሰማያውያን መላእክት ያሳሳቱ። ስጋ ምኞት የሚያጠቃቸው ካህናቱ ቢሳሳቱ ብሔረ ሕያዋን ላይ እስከ ዕለተ ምጽአት እንዲቆዩ የተፈቀደላቸው ቅዱሳን ያሳሳቱ፣ ግሁሳኑ ስውራኑ ያሳሳቱ። ቤተክርስቲያን አትሳሳት የሚባል ለዚያ ቤተክርስቲያን በ80 ቀን በ40 ቀን የምታጠምቀው ለቤተክርስቲያን ስለምታስብ ነው። ምክንያቱም ማንኛውም ሕፃን የእግዚአብሔር አካል መሆን ስላለበት ነው። ማንኛውም ሕፃን መንግስተ ሰማያትን መውረስ ስላለበት። በነገራችን ላይ በጥምቀት የምናገኘው አንደኛው የእግዚአብሔር መወለድ ነው። አንደኛው የእግዚአብሔር መወለድ፣ ሁለተኛው የኃጢአት ስርየት ነው የምናገኘው። በ80 ዓመቱ ይምጣ በ70 ዘመኑ ይምጣ በ100 ዘመኑ ይምጣ እስከዚያ ድረስ የሰራው ኃጢአት በደል የፈጸመው ኃጢአትና በደል ሁሉ ተደምሶለት አዲስ ትውልድ አዲስ ህንጻ ይሆናል የሚለው አዲስ ህንጻ ይሆናል። ልክ ዕለት እንደተወለደ ሕፃን ያለ ኃጢአት ንጹህ ይሆናል። ስለዚህ ወደ አምንባት የጥምቀት ለስርየተ ኃጢአት ይላሉ አባቶቻችን። ኃጢአቱን በምታሰረይ በአንድ ጥምቀት እናምናለን ይላሉ ሰለስቱ ምዕት ናቸው እንዴ። ስለዚህ ቤተክርስቲያናችን ለጥምቀት ልዩ ትኩረት የምትሰጠው መዳን ስላለበት ነው ትውልዱ። ምክንያቱም ካልተጠመቀ እንደማይድን ራሱ ባለቤቱ ኢየሱስ ክርስቶስ ስለነገረን መዳን ስላለበት ነው ቤተክርስቲያን ሁልጊዜ በ40 ቀን በ80 ቀን የምታጠምቀው። ስለዚህ ጥምቀት አንዱ ዋነኛው ቁልፍ ምስጢራችን ስለሆነ ማንኛውም ሰው መጠመቅ ግዴታ ነው። ለኒቆዲሞስ የሚያስተምረው ይሄን ማመኑን ተመለከተ። ካመነ በኋላ ምን መፈጸም እንዳለበት ነገረው። ስለዚህ ኒቆዲሞስ በዚህ ቀን የጌታን ጥምቀት የተረዳበት መጠመቅ እንዳለብን የተረዳበት የተማረበት በዚያውም ደግሞ ምስጢረ ሥላሴን ጨምሮ የተረዳበት ቀን ነው። ነገራችን ላይ ምስጢረ ጥምቀትን ብቻ ምስጢረ ሥላሴን ተረድቷል። ምን ብሎ አዛዡ ራሱ እግዚአብሔር ነው። ስለ መንፈስ ቅዱስ ከውሃና ከመንፈስ ቅዱስ ካልተወለደ ብሎ ስለ መንፈስ ቅዱስ ነገረው። ኢይርያ ለመንግስተ እግዚአብሔር የእግዚአብሔር መንግስት አያም ብሎ ስለ እግዚአብሔር አብ ነገረው። ሶስትነቱን ሁሉ ገልጦለታል። በሰዓት ነበር ኒቆዲሞስ ሲረቀው በምሳሌ ነገረው። ይሄ ረቀቀኝ እንዴት ሊሆን ይችላል አለው። እዛ አንተ ሊቆሙ ለእስራኤል ወዘንተ ነገር የተአመር አንተ የእስራኤል መሪ ሳለ ይሄንን አታውቅም ብሎ አባቶቻችን ዘለፋ ከማለበም ማለት ተቆጥቶ እንዲያስተውል ማድረግ ብለውታል። በአማርኛ ዘለፋ ከማለበም ነው ብለውታል። ተቆጣው ግን እንዲያስታውስ አደረገው። አንተ የእስራኤል አለቃ ሳለ እንዴት ያን አታውቅም ማለት
በቤተክርስቲያናችን እንደዚህ ያሉ ሰዎች ብዙዎች ናቸው። ነገራችን ለኦርቶዶክሳዊ እምነት የሚያምኑ ግን ስለ ኦርቶዶክስ ስርዓት፣ ስለ ኦርቶዶክስ ዶግማ የሚያውቁ ብዙዎች ናቸው። ቤተክርስቲያን የሚመሩ ነገር ግን ቤተክርስቲያንን እየመሩ ቤተክርስቲያን ምን ትላለች ቢሏቸው እውቀቱ የሌላቸው ምናልባትም በዘር በዘመድ በአዝማድ የገቡ ሰዎች ይኖራሉ። እንዛንተ ሊቆሙ ለስራይ ከዚያ በኋላ ማለት እንደዚህ ስላሉ ግን አትደነቅ አለው። ነፋስ ወደ ወደደው ይነፍሳል። ነፋስ ግን ሲሄድ ሲመጣ አታየውም። ነፋሳትን ሲያወዛውዝ እጽዋትን ሲያወዛው ታያለህ። ከእግዚአብሔር መወለድም እንደዚህ ነው አለ። በሚታይ አገልግሎት የማይታይ ልደትም እንወለደው። ስለዘ ተወልደ ስጋ ስጋውቱ ወዘ ተወልደ መንፈስ መንፈሱቱ። ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ ያው ስጋ ነው። ከስጋ የተወለደ ሟች ነው። ከመንፈስ የተወለደው ከእግዚአብሔር የተወለደ ደግሞ የማይሞት የማይጠፋ ዘር አለ የሚለው ከማይጠፋ ዘር የምንወለድበት ነው ምስጢረ ጥምቀትና እንግዲህ ይሄ ቀን በአጠቃላይ ኒቆዲሞስ ምስጢረ ጥምቀትን የተማረበት ምስጢረ ሥላሴን የተማረበት እግዚአብሔርም ለሰዎች በኒቆዲሞስ በኩል ለሰዎች ምስጢረ ጥምቀትን ያስተላለፈበት ቀን ስለሆነ ኒቆዲሞስ ምስጢረ እግዚአብሔርን ምስጢረ ቤተክርስቲያንን ምስጢረ ጥምቀትን ከእግዚአብሔር የተረዳበት እግዚአብሔርም ደግሞ ምስጢረ ጥምቀትን ለኒቆዲሞስ ያስተማረበትና የገለጸበት ቀን ስለሆነ በኒቆዲሞስ ስም እንዲሰየምና ኒቆዲሞስ እንዲታሰብበት ምክንያት ሆኗል ማለት ነው። እና እንግዲህ ጥምቀት አንዲት ናት፣ የሚደጋገም አይደለም። ወናምናት ጥምቀት ነው። በጥምቀት እንግዲህ ክርስቶስ እንመስላለን። በጥምቀት አዲስ ፍጥረት እንሆናለን። ብዙ መተንተን ይቻላል፣ ይበቃናል። በዚሁ አጋጣሚ ግን ያው ጉባኤውን ለማበረታታት ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጉባኤውን እንድታበረታቱ መልእክት እናስተላልፋለን። ከዚያት ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቀኑ ሰዓት ባርኮና ቀድሶ በሰላም ያውለን። አሜን።